ወይ ልጅ ይታመማል ወይ የሆነ ዕቃ ይሰበርና የሆነ ዕቃ መተኪያ ይሆናል። ለቁም ነገር እንኳን አይሆንም እና ሰላቢ ይሆንባቸዋል ማለት ነው። የሰላቢ መንፈስ ማለት የሌባ መንፈስ ማለት ሌባ እናንተ ውስጥ ሲገባ ሰላቢ መንፈስ ስለሆነ የሚከትባችሁ ህይወታችሁ የተሰለበ ይሆናል። ምንድነው በቃ እኔ እኮ ግራ ገባኝ አልበረክት አለኝ ትላላችሁ። ግን አታውቁትም መቼ ምን እንደገባባችሁ ስለማታውቁት ማታ ማታ ጸልዩ የሚባለው ለዚህ ነው። ሰዳዲ አጋንንት ቅዱስ ሩፋኤል ይርዳችሁ። እንደዚህ አይነቱ መንፈስ የሚይዘው ቅዱስ ሩፋኤል ነው። ማታውቁት ሳታውቁት ከእናንተ ላይ በረከታችሁን ብን እያደረገ የሚወስድባችሁን ሰዳዲ አጋንንት ቅዱስ ሩፋኤል ሳብ አድርጎ ግጥም ነው የሚያደርግለት። ስለዚህ እንዲህ አይነቱን ደግሞ መልአክ ስለማይወድ መንፈስ ብዙ ጊዜ መላእክትን ስትቀርቧቸው ጥበቃቸው በጣም እየጨመረ ስለሚመጣ መልካም መልኮች ስትጸልዩ የመላእክትን መልካም መልኮች በጣም አብዙ። እኔ መላእክትን በጣም ነው የምወደው። እርዳታቸው በዙሪያዬ ነው ያለው። የትኛውም ቤት ስገባ የመላእክት እርዳታ ከኔ ጋር እንዳለ እረዳለሁ። ምናልባት አንድ ቀን የሐዋርያትን በረከት እንድካፈል ጥፊም ዱላም ቦክስም ማንኛውም ነገር ስቀምስ እንዳቀው እንድረዳውና እንደ ዋጋ እንዲቆጠርልኝ ዝም ካላለ በስተቀር በእውነት ነው የምላችሁ በጣም ብዙ ቦታ ላይ በመላእክት ጥበቃ ድኛለሁ። ከፊት የቆሙ መላእክት በአፌ በኩል ላይ ወይ በሰው ላይ አድሮ ባልጠበቅኳቸው ሰው ላይ አድሮ ሲከራከርልኝ አያለሁ። በጣም ይገርማቸዋል። ያውም ክርስቲያን ባልሆኑ ሰዎች ላይ ይከራከርልኛል። አንዳንዴ ኦርቶዶክሶች ይታደጉኛል ብዬ ጠብቄ ሳይታደጉኝ ቀርተው በሌላ እምነት ተከታዮች ላይ አድሮ ይከራከርልኛል። በጣም ይገርመኛል። አንዳንዴ ደግሞ በጣም በሚገርሙ አባቶች ላይ ሆኖ ይናገራል። እና መላእክትን ማናገር መላእክትን መጥራት መጸለይ በጣም ጥሩ ጥቅም አለው። በጣም ጥበቃቸው እየጨመረ ነው የሚመጣው። አስቡት፣ ቅጠልን የሚጠብቅ መልአክ ካለ እጽዋትን የሚጠብቅ መልአክ ካለ እኔን የሚጠብቀው መልአክ እንዴት ነው የሚተኘው? አየርን የሚጠብቅ ቢንቢን ዝንብን የሚጠብቅ መልአክ ከተመደበ እያንዳንዱ ህይወት ያላቸውን ነፍሳት በሙሉ ግዑዙንም ጨመር የሚጠብቅ ደመናን የሚያንቀሳቅስ ሌሊትና ቀንን የሚያፈራርቅ ቅዱስ ራጉኤል እነዚህን ግዑዛን የሆኑትን የሚያፈራርቅ መልአክ ካለ እኔ ደግሞ ዘላለማዊ ህይወት የተመደበልኝን ወራሽ የሆንኩትን በኩር የሆንኩትን ልጅ የሆንኩትን ገነት መንግሥተ ሰማያት የተሰጠኝን የተወደደውን ማንነቴን ማለት በእግዚአብሔር የተወደደው ማንነቴን እኔ ጥሩ ሰርቼ ሳይሆን እንዲሁ የወደደኝን የተወደደው ማንነቴን የሚያውቅ መልአክ እንዴት ነው የማያግዘኝ? በደንብ ነው እንጂ የሚያግዘኝ። ዕብራውያን ምዕራፍ 1 ቁጥር 14 ላይ ምን ይላል? መላእክት ሰዎችን ያግዛሉ፣ ያገለግላሉ፣ ይላላካሉ ይላል። ቁጥር 14 ላይ ምዕራፍ 1 ቁጥር 14 ላይ ዕብራውያን ላይ። ስለዚህ ያግዘኛል፣ ያገለግለኛል። በደንብ ነው የሚያገለግለኝ። መልካ ሚካኤል፣ መልካ ገብርኤል በስማቸው እንደገና ደግሞ መልካ 24 ካህናተ ሰማይ፣ መልካ 99 ነገረ መላእክት መልክ አለ እዚህ ላይ የሁሉም የሰራዊት መላእክት መልክ የሁሉም መላእክት መልካ መልክ እዚህ ላይ አለ። ስታነቧቸው ከነሱ ጋር ትጣመራላችሁ፣ መተው ያግዟቸዋል እንጂ ሌላ ምንም ነገር የለም። አገዘኝ ማለት ነው። ስራቸውም ማገዝ ነው። ስማቸውም መልአክ ነው፣ መላላክ ነው ስራቸው። አሁን አዲስ ዓመት ብዬ ያወጣሁላችሁ መዝሙር ላይም ጠባቂ መላኬን እንዲያግዘኝ እርዳኝ እግዚአብሔር ሆይ እባክህን ጠባቂ መላኬን አትውሰድብኝ ብዬ የዘመርኩትም ለዛ ነው። ተሰሙታላችሁ። እጅግ በጣም እድለኛ ከሆንባቸው እኛ ሰዎች ከምንባል ፍጥረቶች እድለኛ ከሆንባቸው ነገሮች ውስጥ አንዱ እጅግ በጣም የሚገርመኝ ጠባቂ መልአክ መመደቡ ነው። ለአንድ ሰው 2 ጠባቂ መልአክ አለው። ከነዚህ ከታናናሾች መካከል አንዱን እንኳን ጫንቃምና ደንቆሮ ብላችሁ አትሳደቡ። እነሱን ስትንቋቸውና ስትሰድቧቸው የነሱ ጠባቂ መልአክ በእግዚአብሔር ፊት ቆመው ያሳስቡባቸዋል ብሎ ተናግሯል። ጠባቂ መላእክቶቻቸው ብሎ ቃል በቃል የጻፈው በመጽሐፍ ቅዱስ ላይ። ስለዚህ የምትናገሩትን ነገር ማስተዋል፣ በየትኛው አይነት ነገር ስትናገሩ ቅን ፍርድ ለመፍረድ ነው። ለምን የሚሰማችሁ መልአክ አጠገባችሁ አለ፣ የሚያያችሁ መልአክ አጠገባችሁ አለ፣ የሚታዘብ አለ፣ ኃጢአታችሁን የሚጽፍ ጽድቃችሁንም የሚጽፍ ሁልጊዜ ጽድቅ ነገር የምታስቡ ከሆነ ወደ ጽድቅ የሚመራችሁ፣ ኃጢአት የምታስቡ ከሆነ ደግሞ ኃጢአታችሁን ቁጭ ብሎ የሚጽፍ መልአክ አለ። ገጠር ውስጥ አይታችሁ ከሆነ 2 ባላገሮች ሲተላለፉ እንደዚህ ሲተላለፉ ሰላም ነው እንደምን አደራችሁ እግዚአብሔር ይመስገን፣ ሰላም ነው እግዚአብሔር ይመስገን ይላሉ። ደህና አደራችሁ ነው። አንድ ሰው ነው እያለፈ ያለው፣ ይሄም አንድ ሰው ነው፣ ግን እንደምን አደራችሁ ይላል። ለምን? ሰውየውና ጠባቂ መልአኩም አብሮ ስላለ ነው። እንደገናም ደግሞ ቤተሰቦቹንም ጭምር ነው እንደምን አደራችሁ የሚለው። እግዚአብሔር ይመስገን፣ እናንተስ እንዴት ናችሁ? ደህና አደራችሁ እግዚአብሔር ይመስገን ይላሉ። ያው አንዳንዴ ትንሽ እግዚአብሔር ይመስገን የምትለው አይደል፣ እግዚአብሔር ይመስገን ነው የሚሉት። ትንሽ 7 ፊደል ነው ያለው
እግዚአብሔር 7 ፊደል አይደል ያለው። ዛሬ ይመስገን ሲል ጥር ሲል ዛሬ ይመስገን እንዳይሆን እንፈራለን እንጂ የገጠር ህዝብ የድሮውን ትውፊት ይዞት የመጣ ህዝብ ነው ብዬ አስባለሁ። እንደምን አደራችሁ የሚለው አብዝቶ ሰላም ማለት ቁጥርን አብዝቶ ይህን ይመስላል የዛሬው ትምህርታችን። ስለነበረን ሰዓት ሁሉ አምላካችን ስም የተመሰገነ ይሁን። በድጋሚ ሰላም ሁኑ።